ዓለም ሁሉ የሚፈልገው ነገር ግን ማንም ያላገኘው ዘመናዊ ሳይንስ ሊፈታው ያልቻለው መጽሐፍ ቅዱስ በሚስጥር የያዘው ያ አስደናቂ ኃይል የት እንዳለ ታውቃላችሁ? እስራኤላውያን በዮርዳኖስ ወንዝ የተሻገሩበት፣ የኢያሪኮን ግንብ ያፈረሱበት፣ እግዚአብሔር ከሙሴ ጋር የተነጋገረበት ያ ታላቁ ታቦተ ጽዮን አሁን የት ነው? መልሱ አንድና አንድ ብቻ ነው። በምድራችን በኢትዮጵያ። ግን ታቦተ ጽዮን ከኢየሩሳሌም ቤተ መቅደስ ወጥቶ ተራሮችንና ባህሮችን አቋርጦ እንዴት አክሱም ሊገባ ቻለ? ይህ ጉዞ ተራ ጉዞ አልነበረም። በመላእክት ክንፍ የታጀበ፣ ንጉሥ ሰለሞን ያስከተለውን ጦር ያንበረከከ፣ የዓለምን የጊዜ ቀመር የለወጠ አስደናቂ ክስተት እንጂ። ዛሬ በየወሩ በ21 የምናከብረው የድንግል ማርያም በዓል ከዚህ ታላቅ ክስተት ጋር እንዴት እንደሚገናኝና ከ3000 ዓመታት በፊት የተፈጸመውን ያንን የሰማይ ላይ ጉዞ አብረን እንመለከታለን። አብራችሁን ቆዩ። ውድ የሰሚነሽ ሚዲያ ተከታታይ ቤተሰቦቻችን ቪዲዮው ብዙዎች ጋር እንዲዳረስ ላይክ በማድረግ ይጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ይቀላቀሉ። ታሪኩ የሚጀምረው ከክርስቶስ ልደት በፊት በ10ኛው ክፍለ ዘመን ነው። የኢትዮጵያ ንግሥት ማክዳ ወይም ንግሥት ሳባ የንጉሥ ሰለሞንን ጥበብ ለመስማት ወደ ኢየሩሳሌም አቀናች። ያ ጉዞ የኢትዮጵያን ታሪክ ለዘላለም ቀየረው። ከንጉሥ ሰለሞን ጋር ባደረገችው ቆይታ የአንበሳው ምልክት የሆነውን ቀዳማዊ ምኒልክን ጸነሰች። ቀዳማዊ ምኒልክ ተወልዶ ካደገ በኋላ አባቴን ማየት እፈልጋለሁ ብሎ ወደ ኢየሩሳሌም ተጓዘ። ንጉሥ ሰሎሞን ልጁን ሲያየው አላመነም። ልክ ራሱን በመስታወት ያየ ኃይል ነበር የተሰማው። መልኩ፣ ቁመናው፣ ጥበቡ፣ ሁሉም ነገር ሰለሞንን ይመስል ነበር። ንጉሡም ልጁን ወዶ እስራኤልን ውረስ፣ እዚህ ከኔ ጋር ንገስ ብሎ ለመነው። ነገር ግን ቀዳማዊ ምኒልክ ጽኑ ነበር። የእናቴ ሀገር ኢትዮጵያ ትሻለኛለች አለ። ይህ ውሳኔ በታሪክ ውስጥ ወሳኝ ነጥብ ነበር። ሰሎሞን የልጁን መሄድ ማስቀረት አልቻለም። ነገር ግን ባዶን እንዲሄድም አልፈለገም። ስለዚህ አንድ አዋጅ አወጣ። የእስራኤል ካህናትና መኳንንት ሆይ የበኩር ልጆቻችሁን ከልጄ ከምኒልክ ጋር ወደ ኢትዮጵያ ላኩ አለ። ይህ ለካህናቱ እጅግ መራራ ትእዛዝ ነበር። ነገር ግን ከዚህ ትእዛዝ በስተጀርባ የእግዚአብሔር እጅ ነበረበት። የሊቀ ካህናቱ የሳዶቅ ልጅ አዛሪያስና ሌሎች ወጣቶች አንድ ነገር አሰቡ። እንዴት እግዚአብሔር የመረጣትን ታቦተ ጽዮን ትተን ወደ ባዕድ አገር እንሄዳለን ብለው ተጨነቁ። በዚህ ጊዜ ነው የእግዚአብሔር መልአክ ለአዛሪያስ የተገለጠለት። አትፍራ፣ ታቦቷን ይዘህ እንድትሄድ የእግዚአብሔር ፈቃድ ነው። ምክንያቱም እስራኤል ኃጢአት በዝቶባታል፣ ታቦቷም ማረፊያዋን በኢትዮጵያ አድርጋለች አለው። ይህ አስደናቂው ኦፕሬሽን የሚጀምርበት ቅጽበት ነበር። ማንም ሳያይ በሌሊት የእንጨት ግንድ መስለው የተሰሩ ሳጥኖችን ተጠቅመው ታቦተ ጽዮንን ከቅድስተ ቅዱሳን አወጡ። አስቡት፣ በንጉሥ ሰለሞን ጥብቅ ጥበቃ ስር ያለችውን ታቦት ይዞ መውጣት ለሰው ልጅ የሚቻል ነው? በፍጹም። ይህ የመላእክት ሥራ ነበር። ጉዞው ተጀመረ። ቀዳማዊ ምኒልክ ታቦቷ መያዟን አያውቅም ነበር። ልክ ጉዞ እንደጀመሩ ግን አንድ የማይታመን ነገር ተከሰተ። የታሪክ ድርሳናት ወይም ክብረ ነገሥት እንደሚመሰክሩት ታቦቷን የያዙት ሰረገላዎች መሬቱን አይነኩም ነበር። ልክ እንደ ንስር አሞራ በመላእክት ክንፍ ተሸክመው በሰማያት ላይ ይበሩ ነበር። እንስሳቱ አይደክሙም፣ ሰዎቹ አይራቡም፣ ፀሐይ አታቃጥላቸውም። ተአምሩ ምን ያህል ነበር? የአንድ ወር መንገድን በአንድ ቀን፣ የዓመት መንገድን በዕለታት አቆራረጡ። ከታቦቷ የሚወጣው ብርሃን ሌሊቱን እንደ ቀን አበራው። ወንዞች ሲደርሱ ውሃው ይከፈላል፣ ተራሮች ሲደርሱ ሜዳ ይሆናሉ። በኢየሩሳሌም ግን ትርምስ ተፈጠረ። ንጉሥ ሰለሞን ታቦቷ እንደሌለች ሲያውቅ በታላቅ ጩኸት ተከተላቸው። ፈረሰኞቹን አሰማርቶ ሊይዛቸው ሞከረ። ግን ምን ዋጋ አለው? እነርሱ በሰማይ ይበራሉ፣ እርሱ በመሬት ይሮጣል። የግብፅን ድንበር አልፈው ቀይ ባህርን አቋርጠው ኢትዮጵያ ምድር ገቡ።
ኢትዮጵያ ስትደርስ ምድሪቱ በደስታ ተናወጠች። ይህ ቀን ህዳር 21 ነበር። ታቦተ ጽዮን ወደ አክሱም የገባችበት ቀን። ሕዝቡ በከበሮ በበገናና በእልልታ ተቀበሏት። ኢትዮጵያ የሁለተኛዋ እስራኤል የቃል ኪዳኑ አገር ሆነች። በዓሉ ለምን በ21 ሆነ ብላችሁ ከጠየቃችሁ ታቦቷ አክሱም የገባችው በዚህች ቀን ስለሆነ ነው። ነገር ግን ታሪኩ እዚህ ላይ አይቆምም። ቤተ ክርስቲያናችን ይህንን ቀን ከድንግል ማርያም ጋር የምታገናኘው ለምንድን ነው? ሚስጥሩ ይህ ነው። በብሉይ ኪዳን ታቦተ ጽዮን የእግዚአብሔር ማደሪያ ነበረች። በውስጧም 10ቱ ትእዛዛት ነበሩ። በአዲስ ኪዳን ግን እውነተኛዋ ታቦት ድንግል ማርያም ናት። ታቦቷ የድንጋይ ጽላትን እንደተሸከመች ድንግል ማርያም ደግሞ የዓለምን መድኃኒት ኢየሱስ ክርስቶስን በማኅፀኗ ተሸክማለች። ስለዚህ አባቶቻችን ጽዮን እያሉ በትንቢት የሚጠሩት ታቦቷን ብቻ ሳይሆን ወደፊት የምትመጣውን እመቤታችንን ጭምር ነበር። ለዚህም ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦተ ጽዮን የገባችበትን የህዳር 21 ቀን መሰረት በማድረግ በየወሩ በ21ኛው ቀን የእመቤታችንን የቃል ኪዳን በዓል በታላቅ ድምቀት የምናከብረው። በየወሩ 21 ሲሆን ያንን አየር ላይ የለበለበውን ሰማያዊ ጉዞ እናስባለን። ከሁሉም በላይ ደግሞ አማላጅነቷን እንደማይለየን በታላቅ እምነት እንመሰክራለን። የኢትዮጵያ ምድር የታደለችው በከንቱ አይደለም። የቃል ኪዳኑ ታቦት ማረፊያ የድንግል ማርያም የሐስራት አገር ነች። ይህ ታሪክ ልባችሁ እንደነካው ተስፋ አድርጋለሁ። የጽዮን ማርያም በረከት በሁላችን ላይ ይደር። ይህን ቪዲዮ ለሌሎች በማጋራት ታሪካችንን እናስተዋውቅ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በሌላ አስደናቂ ታሪክ እስከምንገናኝ ሰላም ለእናንተ ይሁን። አሜን።